የተለቀቀውን ቪዲዮ አይታችኋል። የአብርሃምና የሩታን ማለት ነው። ሩታ ጎንበስ ብላ ይቅርታ ጠይቀዋለች። ይቅርታ የጠየቀችበት ምክንያት ደግሞ ብዙዎቹ ወደ ኮመንት ሳነብ ብዙዎቹ ሰዎች ቪዲዮ የሰራችሁበት አላችሁ። ማታ ወደ አየር ላይ ማለት ነው። ጥፋተኛ ናት እሷ ናት ለመታመሙ ምክንያት የሆነችው ጥፋተኛ ናት። እንደዛ ከተባለ እኮ አብርሃም ታመመ ተባለ። ሲታከም ልክ ሚዲያ ላይ ሲታመም ሚዲያ ላይ በየሰዓቱ በየቀን ቀኑንም ሚዲያ ላይ የሚያመጡት። ስለዚህ ልክ በሽታውንም ከታመመ በሽታውንም በምን እንደዳነ ማሳየት ነበረበት ሚዲያ ላይ ማለት ነው። እና ብዙ ሴቶች አላችሁ፣ በዛው ልክ የወረዳችሁ ሴቶች አላችሁ፣ በዛው ልክ ደግሞ የሩታ ደጋፊዎች አላችሁ። ምክንያቱም ሴት ነሽ፣ ነገ የዘራሽውን ነው የምታጁ። ይቅርታ ጠየቀችና ኤፍሬምና ሩታ ጥፋተኛ ናቸው ማለት አይደለም። በፍጹም በልጇ አባት ላይ አንድ ሴት የልጇን አባት እንዴት እንደዚህ እንዲያብድ ሚዲያ ላይ እንዲያብድ እንዴት ታደርጋለች? ነገ እኮ ልጁ አድጎ አባት ያደረገችውን ቪዲዮ ወደኋላ ሚዲያ ያዘው ነገር ሚዲያ ነው የሚጨርሰው። በነገራችን ላይ ማለት ነው። በተለይ ሚዲያ የምትጠቀሙ ባልና ሚስቶች ማለት ነው። ሚዲያ ያዘው ነገር ሚዲያ ነው። ለልጆቻችሁ ጥሩ ነገር ስትሰሩ ለልጆቻችሁ እናንተ እንኳን እዚያ ጋር ቪዲዮን ብትደልቱት ያስቀምጡታል። እውነቴን ነው የምላችሁ፣ ሰው ያስቀምጠዋል። የኛ ኢትዮጵያ ደግሞ መጥፎ ነገር ነው ማስቀመጥ የሚወደው፣ ጥሩ ነገር አይደለም። ጥሩ ነገር ያሳልፋል ነው አያይምም፣ ቪዲዮ ማዳምጥም ጥሩ ነገር ላይ ማለት ነው። መጥፎ ነገር ነው እንደውም በትክክለኛው የሚያስቀምጠው ስልኩ ላይ መጥፎ ነገር ነው። እና ነገ ልጇ አድጎ ይሄን ነገር እንዴት በአባቴ ላይ አደረግሽ ብሎ ይጠይቃታል። የዛኔ መልስ አይኖራትም። ሩታ መቶ ነገር አደረገችው። ይቅርታ የጠየቀችው ምክንያት ደግሞ አብረን እንሁን በቃ ይሄን ሁሉ ነገር ትተን ያሳለፍናቸው ጥሩም መጥፎም ጊዜዎች አሉ። እነዛን ጊዜዎች አስታውሰን እዚህ ደረጃ ላይ ደረስነው ደግሞ እኔ እናንተ አብረን ነው እንጂ በእኔ እናንተ ነው ቢያምነው ለዚህ ልጅ ስንል እባክህ ብላ ይቅርታ የጠየቀችው ለልጇ ስትል ነው። አንድ እናት መክፈል ያለባትን መስዋዕት የከፈለችው እንጂ ሩታ እውነት ለመናገር እሱ ባደረገው ልክ እሷን ማድረግ ትችል ነበር። ግን ምንድነው ወንድ ልጅ ትንሽዬ ምክንያት ነው የሚፈልገው ብያቸዋለሁ። ትንሽዬ ቅንጣት ሆነች ምክንያት ነው የሚፈልገው ከእናንተ ህይወት ለመውጣትም አያስቸግረውም፣ ለመግባትም አያስቸግረውም እናንተ ህይወት ላይ ማለት ነው። ወንድ ልጅ ወደ ህይወታችሁ ሲመጣ በእናንተ ህይወት ለመግባትም ሰከንድ አይፈጅበትም፣ ለመውጣትም ሰከንድ አይፈጅበትም። ሴቷ ናት የምትጎዳው። ሴት ልጅ በተለይ ደግሞ ወልዳለችና የትም አትሄድም የሚል ወንድ አለ። አስተሳሰቡ እንደዛ የሚያስብ ወንድ አለ። ለልጇ ስትል ብዙ መስዋዕት መክፈል ትችላለች። በዛው ልክ ደግሞ የወረዳችሁ ሴቶች አላችሁ፣ በሩታ የምትፈርዱ። ሩታ ናት ይሄን ነገር ያደረገች። በፍጹም አላያችሁ፣ እኔም አላየሁ። እንደ ሴት ግን እንደ አንድ እናት መፍረድ ያለብኝን ነገር እፈርዳለሁ። ሄርሜላ እውነት ለመናገር የእሷ እንባ እና የልጇን እንኳን ትንሽ አሁን እያደገ ነው። ለልጇ ብለሽ እሷን እንባ እንደዚህ የምታለቅሰው ለልጇ ስትል ነው። ለልጇ መክፈል ያለባትን መስዋዕት እየከፈለች ነው ያለችው ሩታ ማለት ነው። ወላሂ ሩታ ማለት ነው ለልጇ መክፈል ያለባትን መስዋዕት ነው እየከፈለች ያለችው። እስኪ አንቺ እንደ አንድ ሴት ልጅ ከህይወታቸው ውልቅ ብለሽ ወጥተሽ አብረው ልጃቸውን አብረው ቢያሳድጉ ምንኛ በተተባበሪያቸው ምን አለበት? እውነት ለመናገር ሄርሜላ አንቺም እኮ በዛው ልክ ነው የምትዋረጂው። ሴት የዘራችሁ ነው። ነገ አንቺን አብርሃም ጥሎሽ እንደማይ በምን እርግጠኛ ነሽ? ልክ ሩታ ላይ ያደረገውን ነገር አንቺ ላይ እንደማያደርግ በምን እርግጠኛ ነሽ? እርግጠኛ አትሁኝ። ወንድ ልጅ አለ ምክንያት ሴት ልጅን ጥሎ አይሄድም። ጥሎ ሄደ ሁለተኛ ወገን ጋር ሲሄድ ደግሞ ልክ ያችኛዋ ሴት የዘራችሁን ነው የምታጭደው። እሷንም ጥሎ ይሄዳል። እንደዚሁ ማለት ነው። በተፈጥሮ ደግሞ ወንድ ልጅ ሴት የሚቀያየር ወንድ ልጅ በአንድ ሴት አይረጋም። እኔ ልንገራችሁ 32 ሴት የሚያይ ወንድ ልጅ በአንድ ሴት ልጅ የፈለገ ትዳርም ቢኖረው አይረጋም። እና እኔ ሩታ ምንም ጥፋት የለባትም። ለልጇ ሁሉም ነገር የምታረገው ነገር ለልጇ ነው። ግን በልጇ አባት እንደዚህ ታረጋለች የሚል እኔ አይምሮ ላይ አስተሳሰብ የለም። ኤፍሬምም በወንድሙ በገዛ በእናቱ ልጅ እንዴት የእናቱ ልጅ እንዲያብድና አብዶ ሚዲያ ላይ እንዲወጣ እንዴት እንደዚህ አይነት ነገር ተንኮል ያስባል? እንዴት እንደዚህ ያደርጋል? እሷስ ቢሆን እና አንዳንድ ሴቶች አላችሁ እባካችሁ ትዳርን የምትበጠብጡ ሴቶች አላችሁ። በሷ ልክ እንደሷ መሆን የምትፈልጉ ሴቶች አላችሁ። አንዳንዶቻችሁ ደግሞ እንደሷ መሆን አልፈልግም ግን ምደግፈው ሄርሜላ ነው የምትሉ አላችሁ። ከደገፋችኋት እንደሷ ናችሁ ማለት ነው። እና ሄርሜላ ከህይወታቸው ብትወጣ ነው ደስተኛ ነኝ። የሁሉም ሴት ደግሞ ምርጫው ነው። ሄርሜላ እንደ አንድ ሴት ልጅ ነው የምነግርሽ። ሴት ልጅ እንድትጎዳም አልፈልግም። ምንም አይነት ሴት ልጅ እንድትጎዳም አልፈልግም።
በዛው ልክ ደግሞ ወንድ ልጅ ያገባ ወንድ ልጅ ያው ቢፋቱም ልጃቸውን ደግሞ አብረው አንድ ላይ ሆኖ ቢያሳድጉ በጣም ደስተኛ ነኝ። ሩታ በርቺ፣ ጠንክሪ። ፈጣሪ ደግሞ ይኸውልሽ ያንቺ ካለው አብርሃም አንቺ ጋር ነው። ዞሮ ዞሮ አብራችሁ ትኖራላችሁ። ልጃችሁም አድጎ የእናንተም ታሪክ ያያል ማለት ነው እና እወዳችኋለሁ።